ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ የመጣሁት የራሴን ወሬ ይዤ አይደለም። ከአንዲት እህታችን የደረሰኝን ልብ የሚሰብር ግን ደግሞ መፍትሄ የሚሻ መልእክት ላካፍላችሁ ነው። እህታችን ምን ትላለች መሰላችሁ? በቃኝ፣ የምገባበት ጠፋኝ ስትል ነው የጻፈችልኝ። እንዴት ትላለች? ኑሮዬን አሸንፋለሁ ብዬ በስደት ስንከራተት አመታቶች አለፉ። በድህነትና በሰው ሀገር መከራ ውስጥ ሆኜ የላኩት ብር ቤተሰቦችን ቀየረ እንጂ የእኔን ሕይወት አላደመቀውም። ወደ ሀገሬ ስመለስ ግን የጠበቀኝ ሌላ ስቃይ ሆነ። ባሌ የልጆቼ አባት ሳይሆን የጭካኔ ጥግ ሆኖ አገኘሁት። የደከምኩበት ንብረት ባክኗል። እኔ ደግሞ አካሌም መንፈሴም ቆስሏል። አሁን ያለሁት በድቅድቅ ጨለማ ውስጥ ነው። ድህነቱ፣ ብቸኝነቱና የደረሰብኝ ክህደት መቆም አቅቶኛል። መሞት ወይስ መኖር? ለልጆቼ ስል ምን ላድርግ ትለናለች እህታችን። ይቺ እህታችን ዛሬ የሁላችሁንም ምክር ትፈልጋለች። መሰደድ ጥፋት ነው ወይስ መታመን? እንዲህ አይነት በደል የደረሰባችሁ ስንቶቻችሁ ናችሁ? ይቺ ሴት ነገን በተስፋ እንድታይስ ምን ትመክሯታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡላት። እያንዳንዱ የእናንተ ምክር ለአንድ ሰው ህይወት ብርሃን ሊሆን ይችላል። ለዛሬው የነበረን ታሪክ ይሄ ነው። በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ሰላም ሁኑ።